እንደውም በአሜሪካ አገባ ሁሉ ስትባል ነበር። አገባ ሁሉ ተብሏል። ይሄን ደግሞ ከአንድ ብቻ ሳይሆን ፕሮዲዩሰር ስናወራ ስለ ቤተሰብ በተለይ ያው ይሄ ትዳር በቃ የሚታከም ነው፣ ትንሽ ጊዜ ስጡኝ እና እስኪ ላክመው ሲል ነበር ፓስተር ቸሪም። እና እንደው አዲስ ነገር አለ? እውነት ፓስተር ቸሪ በቃሉ መሰረት ሕክምናውን አከናወነ? ሕክምና ትንሽ ሌት ሆኖ ነበር ያኔ። እኔም እንደማይሆን ብዙ ነገሮች ይሰማኝ ነበር። ብዙ የተበላሹ ነገሮች ስለነበሩ ሚስ እንደማይስተካከል አውቀው ነበረ። አልተሳካም። በፍቺ ነው የተጠናቀቀው። ምንድነው አንዳንዴ ህይወትን ምን መሰለህ ሚዲያ ላይ ህዝብ አይደለም እንትን የሚያደርግ የሚድርህ የሚያለያየህም ህዝብ አይደለምና ትንሽ ፕራይቬት መሆን ነበረበት ነገሮችና ያኔ ምን የመቅረቤ ምክንያት ልጆቼ ላይ ምክንያቱም ሶሻል ሚዲያው ላይ ልክ ያልሆኑ ነገሮች ብዙ ነገሮች ይዘዋወራሉ ምናምን ይላሉ። አይተህ ከሆነ ድሮ አባቶቻችን እናትና አባት መሀል ግጭት ሲኖር ልጆች እንዲያውቁ አይደረግም። ካደግም በኋላ ያኔ ግን ምንድነው የምትለው ካደግክ በኋላ ነው የሚነገር። ያኔ እኮ አባት እንደዚህ አድርጎ እናት እንደዚህ ብላ። ምክንያቱም ልጆች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው። ስለ እናትም ሆነ ስለ አባት መጥፎ የሚነገር ነገር ለልጆች ጭንቅላታቸው ላይ የሚያመጣው ነገር መጥፎ ነው እና ከዛ አንጻር ነበረ ለልጆቼ እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ። በነገራችን ላይ ጥሩ ባልም ነበርኩ ሆነ ነበር። ግን አሁን ምን ይሰማኛል መሰለህ፣ አሁን ደስ ያለኝ ነገር አንተም እሷም ክፉ አላወራችሁም። ባሳለፍነው ሳምንት ምናልባት አይተው ሊሆን ይችላል ተዋናይት ገነትና ረዳት ፕሮፌሰር ሙሉጌታ ጀዋሬ እንደገና ተሞሽረዋል። ግን ከ14 ዓመት በኋላ የዛሬ 4 ዓመት ቃለ መጠይቅ ሳደርግላቸው ገኒ ይሄማ አይታሰብም ስትል ነበር። ስለዚህ ሰዎች ዛሬ ላይ ሆነው የሚያወሩትን ነገር ብዙ ጊዜ አላምነው። በጊዜ ሂደት ነገሮች ሊቀየሩ ይችላሉ። በእናንተስ ቤት ይህ ተስፋ የሚኖር ይመስላል? አይመስልኝም። እሷም እንደዚህ ነበር ያለችው። አይመስልኝም። ምንድነው መሰለህ ልጆች እነሱ ፈቅደው አለም እኛ ፈቅደን ያመጣናቸው። ስለዚህ ለነሱ ነው መጠንቀቅ ያለብን፣ ለነሱ ነው እንትን ማድረግ ያለብን። ምናልባት እኮ አንዳንድ ጊዜ ልጆች አብረህ ሆነ መጨቃጨቅህ ልጆች ላይ የሚያሳድረው ተጽዕኖ የበለጠ በጣም መጥፎ ሊሆን ይችላል። የሚያሳድርባቸው ነገር መጥፎ ሊሆን ይችላልና አንዳንዴ ይሄኛው የተሻለ ሊሆን ይችላል። እኔ እንደ ወንድ መቋቋም የምችለውን ያህል ትዳር ነው። ትልቅ ጸጋ ነው፣ ትልቅ ስጦታ ነው፣ እግዚአብሔር የሚሰጥ ጸጋ ነው። ስለዚህ እንደዋዛ ዝም ብለህ እንትን የምታደርገው ነገር አይደለም። እንደዋዛ በቃ ሲከፋ ጥለው የምትሄደው ነገር አይደለም እና ብዙ ሞክሬያለሁኝ፣ በጣም ብዙ ጥሬያለሁኝ። ግን ደግሞ አንዳንድ ጊዜ በግድ አይሆንም። ገባህ? እግዚአብሔር ካልፈቀደ ያ ነገር ልጆችም የበለጠ ጉዳት ላይ መውደቅ ከሌለባቸው ማብቃት ካለበት ማብቃት ነው ያለበት። እኔ በምን እስማማለሁ ከአንዳንዶች ጋር እዚህ ፕሮግራም ላይ ተለያይተው አብረው በፍቅር ስለሚኖሩ ልጆቻቸውን በፍቅር ስለሚያሳድጉ ቤተሰቦች ስናቀርብ እንዴት ምናምን የሚሉ ሰዎች አሉና ፍቅርም